የቱሪዝም ማሰልጠኛ ኢንስቲትዩት የሰራተኞች የአብሮነት ቀንን በጉለሌ የእጽዋት ማዕከል አከበረ። ኢንስቲትዩቱ የቱሪዝም ባለሙያዎችን የሚያፈሩ ሰራተኞቹ የቱሪዝም መዳረሻዎችን ማወቅ ብቻ ሳይሆን አብሮነታቸውን የሚያጠናክሩ ጉዞዎችን የማድረግ ባህል በተቋሙ መዳበር አለበት በሚል እሳቤ ጉዞ መደረጉ ተገልጿል። የቱሪዝም ማሰልጠኛ ኢንስቲትዩት ሰራተኞችን እንኳን ደህና መጣችሁ በማለት የተቀበሏቸው የጉለሌ እጽዋት ማዕከል ዋና ዳይሬክተር ኢንጂነር ጉተማ ሞረዳ ናቸው። በቅድሚያ እንኳን ወደ ጉለሌ እጽዋት ማዕከል የከተማችን ሳምባ ሆነ የኦክሲጅን ፋብሪካ የእጽዋት መናገሻ ሆነው ቦታ እንኳን በሰላም መጣችሁ ለማለት እወዳለሁ። እንዴት ነው? ቅዝቃዜው አሪፍ ነው። ያው በየቤታችሁ ደግሞ ደርሳል ቀስ ብሎ። አሁን ፋብሪካው ጋር ስላላችሁ በጣም ይቀዘቅዛል። ቀስ ብሎ ደግሞ እየተመጠነ እናንተ ጋር የሚደርስ መሆኑን በዙ ታረጋግጣላችሁ ማለት ነው። ያው እጽዋት ማዕከላችን የዛሬ 17 ዓመት ነው የተቋቋመው። በዋናነት የተቋቋመም ሀገራችን ጥቂት ሀገሮች በእጽዋት ሀብት የታወቁ ሀገሮች ውስጥ አንዷ ናት። ወደ 6500 የሚሆኑ እጽዋቶች እንዳላት መረጃዎቹ ያሳያሉ። ይሄ ደግሞ መልክዓ ምድር ከታችኛው ዳሉል ጀምሮ እስከ ትልቁ ራስ ዳሸን ተራራ ድረስ የተለያየ አይነት መልክዓ ምድር ያላት ሀገር ስለሆነች የእጽዋት ዝርያው በጣም ሰፊ ነው። እነዚህ እጽዋቶች ደግሞ በተለያየ ምክንያቶች በሰው ሰራሽና በተፈጥሮ አንዳንድ ቦታ ላይ የሚጎዱበት አግባብ አለ። ስለዚህ የመጀመሪያ እጽዋቶችን ለመጥፋት ተቃረቡትን በማስቀደም የማሰባሰብ ስራ ሰርተን የማደራጀትና ለዘመናት ለማቆየት ነው የመጀመሪያ ዓላማው። የኢንስቲትዩቱ ሰራተኞች በጉለሌ እጽዋት ማዕከል 10 ኪሎ ሜትር የእግር ጉዞ ካደረጉ በኋላ በፕሮግራሙ ቀጣይነትና የአገልግሎት አሰጣጥ ጥራት ላይ ውይይት አካሂደዋል። የኢንስቲትዩቱ ዋና ዳይሬክተር አቶ ጌታቸው ነጋሽ አብሮነት አብሮ መሆን ብቻ ሳይሆን የጋራ እሴትን መገንባት ነው ብለዋል። አብሮነት ፊዚካሊ ኮኔክትድ መሆን ይጠይቃል። አብሮነት ኢሞሽናሊ ኮኔክትድ መሆን ይጠይቃል። አብሮነት ሶሻሊ ስፒሪቹዋሊ ኮኔክትድ መሆን ይጠይቃል። አብሮነት ማለት በችግር በቻሌንጅ ጊዜ በደስታ ጊዜ አንድ ላይ መቆም እና ቻሌንጅን ቀይሮ ወደ ሰክሰስ መቀየር ይጠይቃል። አብሮነት አንድ የጋራ ቫልዩን ሼር በማድረግ የጋራ እሴት ኤክስፒሪየንስን፣ እውቀትን፣ ክህሎትን በማካፈል እኛ እዚህ ሰርቭ ለምናደርገው ፐርፐስ እሱን ማሳካት ማለት ነው። አብሮነት ስንል ይሄ ነው። ይሄ ቅድም ወይዘሮ አስቴር እንዳለችው በዚህ ደረጃ ሰለብሬት ስናደርግ ይሄ መጀመራችን ነው። ቤቱ በኋላ ካጸደቀ ይሄ ባህል ሆኖ የጥምቀት ማግስት በየጊዜው የቱሪዝም በየዓመቱ የቱሪዝም ማሰልጠኛ ኢንስቲትዩት ቤተሰብ የአብሮነት ቀን ይሆናል ማለት ነው። ይሄ አመራሩንም መምህራኑንም ሰራተኛውንም ያጠቃልላል ማለት ነው። የኢንስቲትዩቱ ሰራተኞች የታደሰ መንፈስ ይዘው በስራ ላይ ሲሆኑ መንግስት የሰጠንን ተልዕኮ ከግብ ለማድረስ ትልቅ አቅም ይፈጥራል ሲሉ አቶ ጌታቸው ገልጸዋል። ሁላችሁም እንደምታውቁት በመንግስት የተሰጠው ተግባርና ኃላፊነት አለው። አንዱ ዜጎችን በክህሎት አብቅቶ ለስራ ገበያ ማዘጋጀት ነው። ሁለተኛው ደግሞ የምክር አገልግሎት በመስጠት በዚህ ዘርፍ የሚሰሩትን ድርጅቶች አቅም ማጎልበት፣ አገልግሎት አሰጣጡን ወደ ዓለም አቀፍ ስታንዳርድ የማምጣት ስራ ነው። የማህበረሰብ አገልግሎትም እየሰጠ ነው የምንገኘው። ስለዚህ ይህንን በመስጠት ደረጃ ተቋሙ ከረጅም ጊዜ ኦልሞስት ከ56 ዓመት በላይ በዚህ ዘርፍ እያገለገለ በፌዴራል ደረጃ የራሱን አሻራ ሲያኖር የቆየ የኢትዮጵያን የቱሪዝም ዘርፉን በሰው ኃይል ሲመግብ የቆየ እና የላቀ አገልግሎት ሲያበረክት የቆየ አንጋፋና ፋና ወጊ ተቋም እንደሆነ እናውቃለን። ከኛ በፊት የነበሩ አመራሮች፣ ተቋሙ ሲመሩ የነበሩ አመራሮች፣ መምህራኖች፣ ሰራተኞች ያንን እስከዚህ ድረስ አምጥቷል።